በኢየሱስ ስም በመንፈስ ይሁን። በመንፈስ ስትወጣ በመንፈስ ስትመላለስ የእግዚአብሔር መንፈስ ቅዱስ ሌላ አይደለም። መንፈስ ብዙ አይነት መንፈስ በዚህ ምድር ላይ ያለ ብዙ አይነት መንፈስ አለ። ግን በእግዚአብሔር መንፈስ የሚመላለሱት እነዚህ የእግዚአብሔር ልጆች ናቸው ተብሎ እንደተጻፈ የእግዚአብሔር መንፈስ ሁሉ ጊዜ የሚመራ ከሆነ ሁሉ ጊዜ የእግዚአብሔር መንፈስ ለነፍሴ ሲሰማ ከሆነ እየጸለክ ስትወጣ ስትገባ የእግዚአብሔር ድምጽ የሚሰማ ከሆነ አንተ እድለኛ ነው። ጠላት በቀላሉ ነገሬን ፌል ሊያደርግ አይችልም፣ ሊያስጨነግፍ አይችልም። ነገሬ በእግዚአብሔር እጅ ውስጥ ታስቀምጣለህ። በመንፈስ የምትመላለስ ከሆነ በመንፈስ የምትወጣ የምትገባ ከሆነ በኢየሱስ ስም የአንድ ሰው ነገር እጸልያለሁ። የአንድ ሰው ነገር፣ የአንድ ሰው ጸሎት፣ የአንድ ሰው እንቅስቃሴ ሁሉ በኢየሱስ ስም ከእንግዲህ በኋላ መንፈሳዊ መመላለስ፣ በመንፈስ መሞላት፣ በመንፈስ መመላለስ፣ በመንፈስ መውጣት ነው። በኢየሱስ በናዝሬቱ በኢየሱስ ስም እጸልያለሁ። በእውነት በዚህ ሐሳብ ላይ ሆኜ እጸልያለሁ። በመንፈስ መመላለስ፣ በመንፈስ ስንመላለስ ነገር ይሄ በኢየሱስ ስም ይሳካል። በመንፈስ ስንመላለስ ነገራችን ከሰይጣን፣ ነገራችን ከዓለም፣ ነገራችን ሰይጣን ከሚያመጣው ሐሳብ ሁሉ በእውነት እናስመልጣለን። ነገራችን ከጨለማ እጅ ነጥቀን የራሳችን እናደርጋለን። በመንፈስ መመላለስ ለአንድ ሰው በኢየሱስ ስም ዛሬ ይሁን። በጌታ በኢየሱስ ስም እጸልያለሁ። አምኖ ለሚቀበል ማንም የትም አገር አላውቅም ይኑር፣ ግን አምኖ ለሚቀበል ሰው ይሄ ነገር ይሆናል። መንፈሳዊ እይታ፣ በመንፈስ መመላለስ፣ በመንፈስ መውጣት፣ በመንፈስ መግባት በኢየሱስ ስም ለአንድ ሰው ይሄ ነገር፣ ይሄ ህይወት፣ ይሄ መንፈስ በኢየሱስ ስም ይሰጥ። በናዝሬቱ በኢየሱስ ስም ይሰጥ። ጭንገፋ አይልቁም። እንዲህ የሚል ቃል አለ መጽሐፍ ቅዱስ ላይ ሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 1 ላይ እንዲህ የሚል አለ። ኢየሱስ ክርስቶስን በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ፣ በመንፈስ ቅዱስን ወደ ምድረ በዳ ተመራ የሚል በመንፈስ ወደ ምድረ በዳ ተመራ። መንፈስ ቅዱስ ካንተ ጋር ሲሆን ምድረ በዳ ያወጣል። ከምድረ በዳ ላይ ድልን ታመጣለህ። ድልን እንድታደርግ ኢየሱስ ክርስቶስ እዚህ ቦታ ላይ ሊፈተን የሚል ቦታ አለ። ምዕራፍ 4 ቁጥር 2 ላይ 40 ቀንና 40 ሌሊት ከዲያብሎስ ጋር ሊፈተን ወጣ። በቃ ምድረ በዳ መንፈስ ቅዱስ የሚመራው እንድትፈተን ነው። በመንፈስ ስትመራ ፈተናን አሸንፈ በእውነት ለድል ትሆናለህ። እግዚአብሔር ይረዳል። መንፈስ ቅዱስ ያግዛል። መንፈስ ቅዱስ በእግዚአብሔር ፊት እንድትቆም ብርታትን ይጨምራል፣ ኃይልን ይጨምራል። በእውነት ምድረ በዳ የሚመራው መንፈስ ቅዱስ አንተን ሊያሰነጥል ነው። አንተን በዛ ቦታ ላይ ለራሱ ዓላማ፣ ለራሱ እቅድ፣ ለራሱ ፕላን እግዚአብሔር ማላባናስ ሲካባናስ ፍራዳስ ሊያሰነጥል ነው። ስልጣናን ሊሰጥ ነው። ስልጣና እንድትወስድ ነው። ዜካይ ፔራባሎስ ፍራዳስ በኢየሱስ ስም ለአንድ ሰው ጸልያለሁ። አላውቅም፣ ለአንድ ሰው አምኖ ለሚቀበል ለአንድ ሰው ጸልያለሁ። ዛሬ በኢየሱስ ስም በመንፈስ መመላለስ ይሁን። በኢየሱስ ስም በመንፈስ መመላለስ ይሁን። በኢየሱስ ስም በመንፈስ መውጣት፣ በመንፈስ መግባት፣ በመንፈስ መስራት፣ በመንፈስ ነገራችን ማት ይሁን። ነገሮቼ ሁሉ በመንፈስ ማት ይሁን። በኢየሱስ ስም በመንፈስ ሲታይ ነገሮቼ እውነት እይቴ በመንፈስ በቃ እይቴ በመንፈስ ይሁን። በኢየሱስ በመንፈስ ስትመላለስ፣ በመንፈስ ስትወጣ፣ በመንፈስ ስትገባ ነገር